በታሪክ መድረክ ላይ ስልጣን ማለት በጥላና በብርሃን መካከል የሚደረግ የሰው ልጅ ሊና ለሰይጣናዊ ምኞት አሳልፎ የሚሰጥ ዘላለማዊ ቁማር ነው። በታሪክ መስገብ ውስጥ ስማቸው በደምና በወርቅ ከተጻፈ መሪዎች መካከል የቢዛንታይን ግዛት ንጉሠ ነገሥት ሚካኤል ስምንተኛ ፓሊዮሎጎስ ፍጹም የፊልም ድራማ የክህደት መጽሐፍና የፖለቲካ ጥበብ ተምሳሌት ነው። የእርሱ ሕይወት ተራ መሪነት ሳይሆን በሴራዎች የተሞላ በስደት የጀመረ በጭካኔዎች ያበበና በአስደናቂ ወታደራዊ ታክቲክ የሮማን ታላቅነት በጊዜነት ያደሰ የጥላቻዎች ጌታ ነው። ይህ ታሪክ የሚጀምረው ፍርሃትና ጥርጣሬ በነገሱበት የሰው ልጅ እምነት በሰይፍ ብልጭታ በሚለካበት በ13ኛው ክፍለ ዘመን አጋማሽ ላይ ነው። ወጣቱ ሚካኤል ፓሊዮሎጎስ እጅግ ማራኪ ብልህና የጦር ሜዳ አንበሳ በመሆኑ በዙፋኑ ላይ በተቀመጡት ነገሥታት ዘንድ እንደ ትልቅ ስጋትና የቤት እባብ ይታይ ነበረም። በወቅቱ የነበረው ንጉሥ በሚካኤል ታዋቂነት በመቅናቱ ምክንያት የመንግስት ግልበጣ ለማድረግ አሲራል በሚል የሐሰት ክስ ከሰሰው። በዚያም አስፈሪ ፍርድ አደባባይ ላይ ንጉሱ በሚካኤል ላይ የተለየ ጨካኝ ፈተና አዘጋጀም። ይኸውም ንጽህናን ለማረጋገጥ የሚንቀለቀለውን የእሳት ብረት በእጅ ጨብጥ የሚል ነበረም። ሚካኤል ግን በብልሃት እኔ ንጹህ ከሆንኩ እሳቱ አይፈጀኝም፣ ነገር ግን እኔ ተራ ሰው ስለሆንኩኝ ይህንን ታምር ለማድረግ አልደፍርም። ይልቁንም የእግዚአብሔር ወኪል የሆንኩ አንተ ንጉሥ እሳቱን በቅዱስ እጅ አንስተህ ስጠኝና ያን ይቀበልሃለሁ በማለት የሞት ወጥመዱን ወደ ንጉሱ መልሶ አዞረው። በዚህ ብልህ ንግግሩ ከሞት አፋፍ ቢያመልጥም በኋላ ላይ ግን የክፋት ጥላቻዎች እንደገና በዙሪያው ሲያንዣብቡ እንዲሁም ሕይወቱ አደጋ ላይ መውደቋን ሲረዳ ወደ ሀገሩ ጠላቶች ወደ ሰልጁክ ቱርኮች ሱልጣኔት በመሰደድ የጦር አዛዥ ሆኖ መስራትን ጀመረ። ጠላትን ለራስ ህልውና መሳሪያ ማድረግ ይሄ የመጀመሪያው እርምጃው ሚካኤል ለስልጣን ሲል ማንኛውንም መስመር ለመሻገር ዝግጁ መሆኑን ያሳየበት የመጀመሪያው ምዕራፍ ነበረም። የጣፋንታው ጎማ በፍጥነት እየተሽከረከረ የኤድሮ ንጉስ ሲሞት ዙፋኑ እድሜው ገና 8 ዓመት ለሆነው ሕፃኑ ዮሐንስ አራተኛ ላስኪራስ ተረፈም። ይህ የሕፃን መሪ መምጣት በሚካኤል አይምሮ ውስጥ አዲስ የስልጣን ረሃብና ምኞትን ቀሰቀሰ። ሚካኤል የስደቱ ዘመን አብቅቶ ወደ ሀገሩ በመመለስ የሀገሪቱን አለመረጋጋትና የሕፃኑን ደካማነት እንደ ትልቅ ወርቃማ ዕድል ተጠቀመበት። መጀመሪያ ራሱን የሕፃኑን ንጉስ ዋና ሞግዚትና ጠባቂ አድርጎ በመሾም በቤተ መንግስቱ ውስጥ ያሉትን ወታደራዊና የገንዘብ መዋቅሮችን በሙሉ በራሱ ስራ አደረገም። ከዚያም ቀስ በቀስ ተቀናቃኞቹን በሚስጥር እያጠፋ የጦር ኃይሉን ታማኝነት በወርቅ እየገዛ የሕፃኑን ንጉስ ክብር ወደ ጥላነት በመቀየር ራሱን የጋራ ንጉስ አድርጎ አወጀም። ይህ ድርጊቱ ፍጹም ተኩላ በበጎች መካከል የመሸሸግ ድራማ ሲሆን ሕፃኑ ንጉስ በራሱ ቤተ መንግስት ውስጥ እስረኛ የሚሆንበትን የክህደት መሰረትን ጣለ። ነገር ግን የሚካኤል ታሪክ ወደ ታላቅ የፊልም ድንቅ ስራነት የተቀየረው በ1261 ዓመተ ምህረት የተከሰተውን ታላቁን የቁስጥንጥንያ የመቆጣጠር ታምር ስንመለከት ነው። ታላቋ ከተማ ቁስጥንጥንያ ከግማሽ ክፍለ ዘመን በላይ በምዕራባውያን ክሩሲደሮች ተወራ ሳለም የላቲን ኢምፓየር ተብላ በባዕዳን ትገዛ ነበረም። ከተማዋ መልሶ መያዝ ለቢዛንታዊ ማህበረሰብ የአንድነትና የትንሣኤ ምልክት ስለነበረ ሚካኤል ይህንን ከተማ ለመቆጣጠር ሌትና ቀን በሴራ ይባዝን ነበረም። በአንድ ጊዜ የሚካኤል ታማኝ የጦር አዛዥ የሆነው አሌክሲዮን ስትራቴጎቡለስ ከጥቂት ወታደሮች ጋር በከተማዋ ቅጥር ዙሪያ በድብቅ ሲያሰልል በከተማዋ ጠባቂዎች ላይ ፍጹም ያልተጠበቀ ክፍተትን አገኘም። የላቲን ወታደሮች ለሌላ ጦርነት ከተማዋን ጥለው በባህር ላይ ወጥተው የነበረ ሲሆን በከተማ ውስጥ የቀሩት ጠባቂዎች እጅግ ጥቂቶች ነበሩም። አሌክሲዮን በከተማ ውስጥ ከሚኖሩ የውስጥ አርበኞች ጋር በሚስጥር በመገናኘት ወታደሮቹን በሌሊት ጨለማ በምድር ውስጥ በሚስጥራዊ መተላለፊያ ቀዳዳዎች በኩል ወደ ከተማዋ አስገባቸው። ወታደሮቹ የከተማዋን ቅጥር በመውጣት ጠባቂዎቹን በዝምታ አረዷቸው። ከዚያም ታላላቆቹን የብረት በሮች ከፈቱ። የሚካኤል ጦርም ያለምንም ትልቅ ደም መፋሰስ ልክ እንደ መብረቅ ብልጭታ ታላቋን ከተማ ተቆጣጠራት። የላቲን ንጉስ በፍርሃት ተንቀጥቅጦም የንጉሳዊ ዘውዱንና ቀሚሱን ጥሎ በባዶ እግሩ በባህር ላይ ወደ አውሮፓ ሸሸም። ሚካኤል ፓሊዮሎጎስ በክብርና በታላቅ ድል ወደ ቁስጥንጥንያ ሲገባ ሕዝቡ በደስታ ይጮህ፣ ካህናቱም ያመሰግኑ ነበረም። እርሱም የሮማን ኢምፓየር በድጋሚ ያነሳ ታላቅ አዳኝ ተብሎ ተወደሰም። ይሁን እንጂ ስልጣን አይነ ስውር የምታደርግ ጨካኝ አምላክ ናት። ከተማዋን ተቆጣጥሮ ዘውዱን ከደፋ በኋላም ሚካኤል በውስጡ የነበረውን እውነተኛ ጭራቅ ለዓለም አሳየ። የ11 ዓመት ልጅ የነበረውና እውነተኛ የዙፋን ወራሽ ሕፃን ንጉሥ ዮሐንስ በሚካኤል ላይ ትልቅ የስጋት ጥላ ሆኖ ታየው። ሚካኤል የሕፃኑን ደጋፊዎች ለማጥፋትና ዙፋኑን ለገዛ ልጆቹ ለማስተላለፍ ሲል በታሪክ ውስጥ እጅግ አሰቃቂ የተባለውን ውሳኔ ያስተላለፈ። በገና በዓል ዕለት ያንን ምስኪን ሕፃን ንጉሥ በድብቅ ክፍል ውስጥ አስሮ የሚቀልጥ የብረት እሳት በዓይኖቹ ላይ በማፍሰስ ፍጹም አይነ ስውር አደረገው። ከዚያም የንጉሳዊን ልብሱን ገፎ በባዶነቱ ወደ ሩቅ ምሽግ እስር ቤት ወረወረው። ይህ የጭካኔ ድርጊት
በአገሪቱ ላይ ታላቅ መንፈሳዊና ማህበራዊ መናወጥን አስከተለም። ታላቁ የሃይማኖት መሪ ፓትርያርክ አርሴኒዮስ በሚካኤል ድርጊት በከፍተኛ ሁኔታ በማዘንና በመቆጣት ንጉሱን ከቤተክርስቲያን አወገዘው። ንጉሱ በቤተክርስቲያን ፊት ተንበርክኮ ይቅርታ ቢለምንም ፓትርያርኩ ግን ይህ የሕፃን ደምና እንባ በንስሐ አይታጠብም በማለት እምቢ አለ። ሚካኤል ስልጣኑን ለማስከበር ሲል ፓትርያርኩን ከስልጣን አውርዶ በግዞት ሰደደው። ይህም በቢዛንታይን ማህበረሰብ ውስጥ ለዘመናት የማይሽር የታሪክ ስንጥቅና የእርስ በርስ መጠራጠርን ፈጠረ። በምዕራባውያን አውሮፓ የሚገኙት የካቶሊክ ነገስታት በተለይም የሲሲሊ ንጉስ ቻርልስ ኦፍ አንጁም የቁስጥንጥንያን መውደቅ ተከትሎም በሚካኤል ላይ ታላቅ የበቀል ጦርነትን አወጁም። ቻርልስ መላውን አውሮፓ በማስተባበር በመቶዎች የሚቆጠሩ መርከቦችንና በ10 ሺዎች የሚቆጠሩ ፈረሰኞችን በማዘጋጀት የቢዛንታይን ግዛቱን ሙሉ በሙሉ ለማጥፋት ግዙፍ የጦር ወረራን አቀደ። የሚካኤል ወታደራዊ አቅም ይህንን ግዙፍ የምዕራባውያን ጦር ፊት ለፊት ተጋፍጦ ለማሸነፍም ፍጹም አቅም አልነበረውም። አገሪቱ በጦርነት አፋፍ ላይ ህዝቡ በከፍተኛ ፍርሃት ውስጥ እያለ ሚካኤል ግን ወደ ጥላዎች ዓለም በመግባት አዲስ የሚስጥር ሴራን መረብ ዘረጋም። ይህ ሴራ በታሪክ ውስጥ የሲሲሊያ ቬስ ፈረስ በመባል ይታወቃል። ሚካኤል በጦር ሜዳ ከመዋጋት ይልቅ የቻርልስን የቤት ውስጥ ጠላቶችና በሲሲሊ የሚኖሩ አማጽያንን በድብቅ ማነጋገር ጀመረ። የቢዛንታይን ቤተ መንግስት ወርቅ ማጋዘኖችን በመክፈት እጅግ ከፍተኛ መጠን ያለውን ወርቅና አልማዝ በሚስጥር ወኪሎቹ አማካኝነት ወደ ሲሲሊ ላከ። የቻርልስ ጦር መርከቦቹን ጭኖ ቁስጥንጥንያን ለሞራል ሊነሳ ጥቂት ቀናት ሲቀሩት በ1242 ዓመተ ምህረት በትንሣኤ ማግስት የደወል ድምጽ ሲሰማ በሲሲሊ ከተማ ድንገተኛና እጅግ አስፈሪ የሆነ ህዝባዊ አመጽ ተቀሰቀሰ። ህዝቡ በሚካኤል ወርቅ በመደገፍ የቻርልስን ፈረሰኞችና ወታደሮች በየመንገዱ እያደኑ አረዷቸው። የወራ መርከቦቹን በሙሉ በእሳት ተቃጠሉ። ቻርልስ ኦፍ አንጁ የገነባው ታላቅ የጦር ግዛት በአንድ ጀንበር በገዛ ቤቱ ውስጥ አመድ ሆነ። ሚካኤል ፓሊዮሎጎስ አንድም ሰይፍ ሳይመዝ አንድም ወታደር ሳያሰልፍ መላውን አውሮፓ በሴራ በወርቅና በጥላቾች ፍልሚያ አሸነፈ። የዚህ ታላቅና ጨካኝ መሪ መጨረሻ ግን ፍጹም አሳዛኝና ብቸኝነት የተሞላበት ነበረ። ሚካኤል ሀገሩን ከምዕራባውያን ወረራ ለማዳን ሲል የቁስጥንጥንያ የኦርቶዶክስ ቤተክርስቲያን ከሮማ ካቶሊክ ጋር ለማዋሃድ ከሊቀ ጳጳሱ ጋር ስምምነት አድርጎ ነበረ። ይህ ውሳኔው ግን በቤተሰቦቹና በካህናቱ ዘንድ እንደ ታላቅ ክህደት ተቆጠረ። ህዝቡ ከካቶሊኮች ጋር ከመተባበር የምዕራባውያን ሰይፍ ቢበላን ይሻላል በማለት ንጉሱን ጠላው። የገዛ እህቱ እንኳን ወንድሜ የክርስቶስ ጠላት ሆኗል በማለት ከዳችው። በ1242 ዓመተ ምህረት ሚካኤል በሩቅ የጦር ሜዳ ላይ በጠና ታሞ ሲሞት በዙሪያው አንድም የሚያለቅስለት ታማኝ ሰው አልነበረም። የገዛ ልጁና አልጋ ወራሹ አንድሮኒከስ የህዝቡን ቁጣ በመፍራት ለአባቱ ንጉሳዊ ቀብር ለመስጠት ፈቃደኛ አልሆነም። ታላቁ የቁስጥንጥንያ አዳኝ የሴሮች ጌታ የሆነው ሚካኤል ፓሊዮሎጎስ አስክሬኑ በሌሊት ጨለማ በተራ አፈር ውስጥ ያለምንም ጸሎትና ስርዓት ተቀበረም። ይህ ታሪክ የሚያስተምርን ትልቁ ፍልስፍና ስልጣን በደም ከተገዛች መጨረሻዋ በባዶነትና በብቸኝነት መሆኑን ነው። ሚካኤል ፍጹም ደግ ወይም ፍጹም ክፉ መሪ አልነበረም። እርሱ የህልውና የፖለቲካ ብልሃት እንዲሁም የግል የሞራል ውድቀት ፍጹም ማሳያ ነው። ከተማዋን ያለነበት ብልሃቱ ታሪኩን ሲቀይር፣ ህፃኑ ንጉስ ያሳወረበት ጭካኔው ደግሞ ስሙን በደም አቆሸሸው። እርሱ በታሪክ መድረክ ላይ የተጫወተው ድራማ እስከዛሬ ድረስ የሰውን ልጅ አይምሮ የሚገዛ የስልጣንን አስፈሪ ዋጋ ቁልጭ አድርጎ የሚያሳይ ዘላለማዊ የብርሃንና የጥላ ሚስጥር ነው።